በየቀኑ ነው ማብሰል። ሰፈር ውስጥ ምግብ በማብሰል በጣም የምታወቀው አትመስይም ግን ዛሬ በነገራችን ላይ ጨጨብሳ ነው በልቼ ብቻ ጨጨብሳ ብሎ ገንፎ መስራት ገንፎ ነው እንደሚሰራ ገንፎ በጣም ከባድ ነው በነገር ላይ ምን ላርገው በእናትህ አረ ወይ ንገረኛ ምንድነው እንግዲህ አጥሚትና ገንፎ ይለያያልና የጉራጌ ክትፎ ምናምን በባላ በጣም ነው ደስ የሚለኝ ቀምሼ አውቃለሁ ከዛ በኋላ እስካሁን ድረስ ያለገምኩት ቢኖር እሱ የገረሙኝ ጥያቄዎች ናቸው ሩዝ በስጋ እንደሚበላ አታውቅም እንዴ ይሄ ነገር በእናትህ ጓጉልብኝ እንዴ ስራ ከወሬ ጋር አይሄድም እንዴ ነው ሽታውደ አረ እኔ ጎደለው ነገር አለኝ ጣሙ ምናምን እንዳይጠፋ ቶሎ ታውጣው እንቁላል መስራት ገባው ማለት ነው አንተ ሞያው ያለው መላሱ ላይ እሱ እንቁላል ልቀቅለው ነበር ያሰብኩት እኔ ደግሞ ያው ከሰዓት አንፃር የገረመኝ ነገር ምንድነው ከስፒል ካሮቱ ደግሞ ያስቃል ካሮቱን ማለየት ለማለት ነው እሺ ጫውስ ጫው እንደሚገባት እዚህ ያለኝ ከጨረስኩ በኋላ ነው የጥያቄው አሸናፊ ሆኛለሁ ሰርተብለ ደስ የሚል ሾው ነው እንደኛ አይነት ችሎታ ያላችሁን ስለወጣና እንክርዳድ ከጤፍ እንደሚለይ ስላሳየን እናመሰግናለን አብራችሁን ቆዩ